በአስመራ ከተማ ረጅም ዕድሜ ያስቆጠሩ በግሩም የህንጻ ግንባታ የተገነቡ መኖሪያ ቤቶችና የእምነት ተቋማት በውስጧ ይዛ ታሪኳን በመላው ዓለም ይታወቅ ዘንድ ዩኔስኮ በመዝገቡ አስፍሯታል። እቺው ከተማ እየተዘዋወርን እንቃኛት። ኤርትራውያን ከተማቸውን ሲጠሯት አስመራ ጻዕዳ ያሉ ነው የሚጠሯት። ምናልባት ከሰጧት የቅጽል ስም ትርጓሜ ተነስተን ምን ለማለት እንደተፈለገ ላይቸግረን ይችላል ትርጉሙ። እንደኔ ድል ገጥሞት እቺን ከተማ መጎብኘት የቻለ ሰው ግን እውነትም የተሰጣትን ቅጽል ስም ገላጭ እውነትም አስመራ ጻዕዳ የሚያሰኝ ከተማ መሆኗን መረዳት ያለው ማለት ነው። በየትኛውም አቅጣጫ በየትኛውም ሰፈር ብትገቡ አስመራ ውስጥ ምንም አይነት ቆሻሻ አታገኙ። ከትውልድ ትውልድ እየተወራረሰና እስካሁን ትውልድ ያለውን የደረሰ ነገር አንድ መልካም ነገር ቢኖር ከብዙዎቹ አንዱ ይህንን የከተማቸውን ውበት መጠበቅ መቻላቸው ነው። እንደ ባህል ተቆጥሮ ማንኛውም ሰው ከተማውን የመጠበቅ ኃላፊነት አለበት። አሁንም አስመራ እንደ በፊቱ ጽዱ ከተማ መሆኗን ተረድቻለሁ ማለት ነው። አፍሪካ በግዝፈቱ አንደኛ የሆነ ካቴድራል ቤተክርስቲያን፣ በአስመራ ከተማ ትልቁና የመጀመሪያው ጃብዕ መስጂድ፣ ማይ ጃህጃህ፣ አዝመራ ሲኔማ፣ የቀድሞ የኢትዮጵያ ኤምባሲ። አርባዕተ አስመራ እየተባለ የሚጠራ ስፍራ ነው። በዚህ ስፍራ ላይ ጥንታዊና እጅግ ማራኪ የሆነ ቤተክርስቲያን አለ። የቅድስት ማርያም ቤተክርስቲያን። ይህ ቤተክርስቲያን በ1938 እንደ አውሮፓውያን የጊዜ ቀመር እንደተሰራ ይነገርለታል። እንደሚታወቀው አስመራ ከተማ በዩኔስኮ ሰፍራለች። ጥንታዊት ከተማ ተብላ ነው በዩኔስኮ የሰፈረችው። ጥንታዊ ካስባሏት አንዱ እንደ አንድ ግብአት ሆኖ ያገለገላት ደግሞ ይህንን ጥንታዊና በህንጻ ግንባታው ማራኪ የሆነ ቤተክርስቲያን ነው። በሚገርም ሁኔታ እዚህ ቤተክርስቲያን ላይ ሆነን የተለያዩ ቦታዎችን መመልከት እንችላለን። ካቶሊክ፣ የእስልምናና የኦርቶዶክስ ቤተክርስቲያኖች እዚህ ሆነን መመልከት እንችላለን። እንደዚሁም ቤተ መንግስት፣ ኤርቲቪ እዚህ ላይ ሆነን በቀላሉ መመልከት የምንችልበት እጅግ ማራኪ የሆነ ስፍራ ነው። ይህንን ቤተክርስቲያን ታዲያ ውስጡ የኦርቶዶክስ እምነት ተከታዮች የሚገልጹ ስዕሎች ያሸበረቀ ነው። አስመራን ስትጎበኙ ወይም ለመምጣት ስታስቡ ይህንን ስፍራ ሳታዩት እንዳትሄዱ በዚህ አጋጣሚ ለማሳሰብ እፈልጋለሁ። ግን እኛ ከመጽሐፍ ከነበብኩት መሰረቱ የአባቱ ኤርትራዊ አብርሃ ዘርአ የተባለ ከዚህ ላጎን ወገባድባሩ የተባለው በንግስነት ቱርኪ ቁርሱቶ ጨውየው በ8 ዓመቱ ቱርክ ወደ አውሮፓ ወሰዱት። ቱርክ ለግሪክ ሸጡት። ግሪክም እንደገና ወደ ቱርክ መለሱት። የቱርክ መንግስት ደግሞ መጨረሻው ለአሌክሳንደር አቡነ ወይ ጴጥሮስ አቢ የሩሲያ መንግስት የጣላቸው። ይሄ በዛም ጊዜ ይሄ ሩሲያ ንጉስ በጣም አክቲቭ መሆኑን ስላወቀ በትምህርቱ አስገባውና በትምህርቱ በጣም ጎበዝ ነበር። እሱ ጀነራል ደረሰ ይባላል። በዛም ጊዜ ስሙ ከአብርሃ ዘርአ አብርሃም ሃኒባል ተባለ። ከዚህ በኋላ የሩሲያ ሴት ዳሩት እና 8 ተወለደች። ከዛ 8 ሁለቱም በጣም ጎበዞች ነበሩ፣ አክቲቮች ነበሩ ሁለቱም። እና የዚህ አክስቱ ከነዛ ሁለት ጎበዞች ተወለደች ማለት ነው። እና ይሄ አሁን ይሄ ፑሽኪን አሌክሳንደር ፑሽኪን የተባለ የጽሁፍ ጎበዝ ነው። በጣም ነው በቁጥሙ እንዳመብኩት እስከ የአፍሪካ ታሪክ ድረስ ስለ አፍሪካ ብዙ ጽሁፍ ደረሰ። ጸሐፊ ማለት ነው።
27 ዓመቴ ተማርኩት ይሄ በትግል ጊዜ ማለት ነው። እና አሁን እዚህ እንደ ስሪያ ነው እዚህ ይውላል። አንዳንድ ሰዎች ከሱ መጀመሪያ ስተከል ከ6-7 ዓመት በፊት ብዙ ጥሩ ነበር። ሁሉ ጊዜ ፎቶ ናሳ ነበር። አሁንም ደህና ነው፣ ትንሽ አሁንም ደህና ነው። እና እዚህ እኖራለሁ እኔ ፎቶግራፊ ያነሳው የአስመራ ህዝብን በመጀመሪያ ሁሉ ከሱ ጋር ፎቶ ያነሳ ነበር። አሁንም እንደ አንድ እንግዶች እንደናንተ ያመሰሉት በኤርትራና ኢትዮጵያ መሀል ሰላም ተፈጥሯልና እንግዶች ስራውን ይችላል። ተስፋ እናደርጋለን። በጣም ደስታለን፣ በጣም ተደስተናል። እና ከዚህ በኋላ እንደ ወንድማሞች እና እንደ ጉራብቶች በጣም ጥሩ እንኖራለን ማለት ነው። እኛ ወደዛ እናንተም ወደዚህ ሁሉም ነገር መልካም እድል ተፈጥሮናል። እንኳን እዚህ አሳይ የኤርትራ ህዝብ በባህል፣ በቋንቋ፣ በእምነት ከመመሳሰላቸው ባሻገር አንዳንድ የአስመራ ከተማ ሰፈሮች ስትገቡ ደግሞ ድሬዳዋ የሚመስላቸው አካባቢ አለ። አሁን ያለሁበት ባሕት መስከረም እየተባለ የሚጠራው ስፍራ ደግሞ አዲስ አበባ ካለው መስቀል አደባባይ የመመሳሰል ነገር አለው። በዚህ ስፍራ ላይ ልክ እንደ አዲስ አበባው መስቀል አደባባይ የተለያዩ ሃይማኖታዊና መንግስታዊ በዓላት የሚከበሩበት ቦታ ነው። ከዚህ ባሻገር ደግሞ ልክ መስቀል አደባባይ ላይ የተለያዩ ባሶች ወደ ተለያዩ የክልል ከተሞች እንደሚጓዙት ሁሉ በዚህ ስፍራ ላይ የምናያቸው ባሶች ደግሞ ተማሪዎች ትምህርታቸውን ከጨረሱ በኋላ በክረምት ጊዜ ላይ ወደ ሳዋ የትምህርት ማሰልጠኛ የሚገቡበት ጠራው ከሜክሲኮና መገናኛ ወደ ተለያየ ቦታ ታክሲዎች እንደሚሄዱ ሁሉ እዚህ ሜዳ ኤርትራም ከዚህ ቦታ ወደ ተለያዩ አቅጣጫዎች ናቸው ታክሲዎች የሚሄዱ። እዚህ ያገኟቸው ሰዎች እንግዲህ ያላቸውን ስሜት በኢትዮ ኤርትራ መካከል የተፈጠረውን ሰላም የተሰማቸውን ደስታ እየጠየኳቸው ነበር። ስፍራ እንደሆነ ለመታዘብ ችያለሁ። እያወሩኝ ነበርና ከሳቸው ጋርም ትንሽ ቆይታ ማድረግ ይሆናል። ተሐዝ ተፈጥሮ ዘሎ ናይ ሰላም አሁን ተፈጥሮ ያለው የሰላም ስምምነት እንዴት አገኙት? ጽቡቅ ረሂብናዮ መልካም ሆኖ ነው ያገኙት። ደስ እያለን መልካም ወሬ የሰማንበት ክረምት ነው። በዚህ ክረምት ወደ ሳዋ ማሰልጠኛ የሚገቡ ልጆቻችንን የሰላም ዙር ብለናቸዋል። ስልጠናቸው ጨርሰው የሚወጡትንም እንደዚሁ እድለኞች ናቸው። ከበፊትም ጀምሮ እኛ ወደ ኢትዮጵያ፣ ኢትዮጵያውያንም ወደ ኤርትራ እየመጡ አብረን ይኖር ነው። ይህ ከጥንት የቆየ ባህላችንና ልምዳችን ነው። በአንተውኩም ይጸን ናይ በቆልዕትና ጸን ታብሐና ሙሉ ለጉብኝትና ለስራ ጉዳይ የመጣ ሰው ከተማውን ገብቶ መጥፋት ወይም ደግሞ የት እንዳለ አለማወቅ አይችልም። ምናልባት ተደናብረው እንኳን ይህንን ቦታ የት እንደሆነ ባያቅም በየኮርነሮቹ ያሉ በቦርድ የተጻፉ የቦታው ስያሜና ቁጥር ለቤተሰቦቹ ወይም ለሚፈልጋቸው ሰዎች በመናገር ሊደርሱለት የሚችሉበት አጋጣሚ እጅግ በጣም ሰፊ